አይምሮህ እየዋሸ ነው። የምታደርገውን ነገር ሁሉ እምነትህ ነው የሚወስነው። ፍርሃት፣ አይናፋርነት፣ ሌዚነስ እነዚህ በአንድ ቀን የገነባቸው እምነቶች አይደሉም። ቀስ በቀስ ነው አክት በማድረግ አይምሮህ ላይ ፕሮግራም ያደረጋቸው። የምትፈራው የሚያስፈራ ነገር አጋጥሞ ሳይሆን ስሜትህ እምነትህን ስለሚከተል ነው። እንደዚህ አይነት አመለካከቶችህን የማትቀይር ከሆነ አይምሮ እስር ቤት ነው የሚሆንብህ። ሁሉ ነገር ከፕሮግራሚንግ የመጣ ብቻ ነው፣ ከተፈጥሮህ አይደለም። ዛሬ በዚህ ቪዲዮ የአይምሮህን ውሸቶች ትረዳለህ፣ በውስጥህ ያለውን የተሳሳተ አመለካከት ትለያለህ እና የምትፈልገውን አይነት እምነት ወይም አመለካከት እንድትገነባ የሚያደርጉህን 5 ቲፖች እሰጥሃለሁ። የመጀመሪያው ስቴፕ አዌርነስ ነው። ያላወቅከውን ኖቲስ ያላደረግከውን ነገር መቆጣጠራችን። የሆነ ትኩረት ወይም ድፍረት የሚፈልግ ስራ መስራት ሲኖርብህ አይምሮ ብዙ ሰበቦችን ይፈጥራል። አይምሮህን ካልተቆጣጠርከው ጠላትህ ነው። ያለማቋረጥ ይልሃል፣ አንተ ብቁ ሰው አይደለህም፣ ለዚህ አትሆንም፣ ይሄ ከባድ ነው እና አንተ ይህን ስሜት ትቀበለዋለህ። በዚሁ መሰረትም አክት ታደርጋለህ። እውነታው ግን ሀሳቦችህ ትዕዛዝ አይደሉም። ኖቲስ አድርጋቸው እንጂ እንዳትቀበላቸው። የሰው ልጅ ራሱን ይዋሻል፣ ምክንያቱም አይምሮ ምቾት ብቻ ነው የሚፈልገው። ምቾት የማይሰጡ ትኩረት፣ ድፍረት፣ ዲስፕሊን ለሚፈልጉ ስራዎች ሰበብ መፍጠሩ አይቀርም። ሀሳቦችህን ሁላ አትቀበል። ቆም ብለህ ራስህን ጠይቅ። ሀሳቦችህን ተመልከታቸው። የሚሆንህን ምረጥ። መሆን የምትፈልግበት ቦታ የሚወስድህን። ሁለተኛው አክሽን ኦቨር ኢሞሽን። ምንም አይነት ስሜት ውስጥ ብትሆን ወደ ተግባር ግባ። አይምሮ አንተን ለማስቆም የማያደርገው ነገር የለም። ወደ ጂም እንዳትሄድ ይልሃል። ፕሮጀክቱን እንዳትጀምረው አይሳካልህም ይላል። አይምሮህን መቆጣጠር ማለት ጥርጣሬ፣ ፍርሃት አይሰማህም ማለት አይደለም። ኮንትሮል ማለት እነዚህ ስሜቶች እየተሰማህም ወደ ተግባር መግባት ነው። አንድ ነገር ለማድረግ ስትነሳ የማይሳካልህ ስሜትህ እንዲወስንልህ ስለምትፈቅድ ነው። በሕይወትህ ውስጥ የሆነ ነገር ማሳካት ማምጣት ትፈልጋለህ፣ ግን ፍራቻ ባይሳካልኝስ፣ ቢሳቅብኝስ ይልሃል። እነዚህ ሀሳቦች ውሸት ናቸው። በትንሹ እንኳን ወደ ተግባር ብትገባ ስሜትህና ኮንፊደንስህ ይከተሉሃል። ተግባርህ መጀመሪያ፣ ከዛ ሞቲቬሽንና ኮንፊደንስ ይከተሉሃል። በዚህ መልኩ ነው ለውጥ የሚመጣው። ካልተንቀሳቀስክ በስተቀር የሚለወጥ ነገር የለም። እየፈራህም ቢሆን ወደ ተግባር ግባ፣ እየደበረህም ስራ። ከዛ ሁሉ ነገር እንዳሰብከው አስፈሪ ወይም ደባሪ እንዳልሆነ ትረዳለህ። ሁሉም ከእምነትህ የመጣ ነው። ሞቲቬሽንና ኮንፊደንስ ቁመህ የምትጠብቃቸው ነገሮች አይደሉም፣ ወደ ተግባር ከገባህ በኋላ የሚመጡ ነገሮች ናቸው። ሶስተኛው የምታስበውን ነገር አስተካክል። አይምሮህ በፍርሃት ሐሳብና በጥርጣሬ የተሞላ ከሆነ መሰናክል ነው የሚሆንብህ። ግን በእውቀት ድፍረትና በተግባር ፕሮግራም የምታደርገው ከሆነ ሐሳብህ ቀስ በቀስ ወደ ተግባር የሚያስገባ የተግባር ሰው የሚያደርግ መሳሪያ ይሆናል። የሚያነቃቁህን ድፍረት የሚሰጡህን ኮንተንቶች ተመልከት። ኮንሱም ያደረግከው ሁሉ ድፍረት ይሰጣል እና ዙሪያህንም ማስተካከል። በዙሪያህ ያሉ ሰዎች ኔጌቲቭና በፍርሃት የተሞሉ ከሆኑ የነሱ ፍርሃት፣ የነሱ ጥርጣሬ ወደ አንተ ይጋባባል። አይምሮህ ልክ እንደ ማሽን ነው። ኔጌቲቭ ነገር ኢንፑት ካረክበት አውትፑቱም ፍርሃት፣ ጥርጣሬ፣ ሌዚነስ ይሆናል። በተቃራኒው ፖዘቲቭ ነገር ኢንፑት ካረክበት ግን አውትፑቱ ኮንፊደንስ፣ ክላሪቲ ይሆናል። ደካማ ከሚያደርጉህ ነገሮች ራቅ። ከሚተቹ ሰዎችና ከሐሜት ራቅ። ቲክቶክ፣ ሶሻል ሚዲያ እንዳለ ቀንስ። በምትኩ መጽሐፍ፣ ሞቲቬሽናል ኮንተንቶችን ተመልከት። አራተኛው አይምሮህን ትሬን አድርገው፣ አሰልጥነው።
አእምሮ ምቾት ይፈልጋል። ፊውቸርህና ስኬትህ ደግሞ ዲሲፕሊን ያስፈልጋቸዋል። የሚያስደስቱህን ነገሮች ብቻ የምታደርግ ከሆነ አእምሮ ደካማ ይሆናል። ከባድ ነገሮችን የምታደርግ ከሆነ ደግሞ አእምሮ ስትሮንግ ይሆናል። አእምሮህን የምትቆጣጠረው በትሬኒንግ ነው እንጂ በሞቲቬሽን አይደለም። ይሄ በጣም አስፈላጊ ነው። ሞቲቬሽን ይመጣል ይሄዳል። ትሬን ያደረግከው ነገር ግን ይቆያል። ሬዲ ዝግጁ እንደሆንክ እስኪሰማህ አትጠብቅ። ወደ ተግባር ግባ። ሪስክ ውሰድ። ትሬን ያረካቸው ነገሮች ሁሉንም ይቆጣጠራል። አእምሮህ ከተግባርህ ብዙ ነገርን መቋቋም ይማራል። ትንሽ ከባድ ነገር ስታጋጥምህ የምታቆም ከሆነ ወይም የሚያስፈራ ነገር ሲያጋጥምህ የምታቆም ከሆነ አእምሮህ ፍርሃትን መሸሽን ይማራል። የፈለገ ነገር ቢመጣ መጋፈጥ አስተምረው። እያንዳንዱ ተግባርህ ትምህርት ነው። በየቀኑ አንድ ከባድ ነገር አድርግ። የምትፈራውንና ከባድ መስሎ የሚታይህን ነገር አድርግ። ጀምረህም እንዳታቋርጥ። የጀመርከውን ነገር ጨርስ። የጀመርከውን መጽሐፍ ጨርስ። እንደዚህ ካደረግክ ለውጥ ታመጣለህ። እና ራስህን ደግሞ ከፕሌዥር ገድብ። ከስልክህ ጋር ያለህን ነገር ቀንስ። በቀላሉ ምንም ሳትለፋ ፕሌዥር ወይም ደስታ ሊሰጥህ ከሚችል ነገር ራስህን ገድብ። በጣም በትንሹ አድርገው። ይሄ ራስህን መቆጣጠር እንድትለምድ ያደርግሃል። ከምቾት ውጣ። ምቾት ሰነፍ ያደርጋል። ራስህን ምቾት ነሳው ማለት አእምሮህን ስትሮንግ ማድረግ ጀመርክ ማለት ነው። አስታውስ፣ ተግባሮችህ ሁሉ ከእምነትህ ነው የሚመጡት። እምነትህን ደግሞ የምትቀይረው ተግባሮችን በመቀየር ነው። አእምሮህን ትሬን በማድረግ። አምስተኛው አይደንቲቲ ነው። አይደንቲቲ ማለት ስለ ራስህ ያለህ አመለካከት፣ ነኝ ብለህ ያመንክበት ነገር። ይሄ በውስጥህ ያለ ሁሉን ነገር ሳታስበው የሚወስን አመለካከት ነው። በቀላሉ ፈሪ ነኝ፣ ምንም ነገር አይሳካልኝም ብለህ የምታምን ከሆነ ሁሉም ተግባርህ አውቶማቲካሊ ሳታስበው ይህን እምነት ይከተላል። አረማመድ፣ አወራርህ፣ በየቀኑ የምታደርገው ነገር ሁሉ ነገር ይህን እምነት ይከተላል። ለምን ይመስልሃል ይሄ እምነትህ ሁሉን ነገር የሚቆጣጠር? ምክንያቱ አንተ ሁሌ ንቃተ ህሊና ኮንሺየስ ሞድ ላይ አትሆንም። ስለዚህ ሁሉን ነገር ውስጣዊ ሰብኮንሺየስ ማይንድህ ላይ ያለው እምነትህ ነው ሁሉን ነገር የሚወስነው። ይሄ እምነትህ በፍርሃት ፕሮግራም የተደረገ ከሆነ የሚያስፈሩህን ነገሮች አትጋፈጥ፣ አቮይድ ታደርጋቸዋለህ። የሆነ ሰበብ ፈጥረህ ከተግባር ትሸሻለህ። ፈሪ ነኝ የሚል እምነት ስላለህ ብቻ። ይህ ሁላ አስበህበት ግን አይደለም የምታደርገው። እምነትህን አውቶማቲካሊ የሚያስደርግ አይደንቲቲ ሁሉን ነገር ይቆጣጠራል። ዲሲፕሊንህን፣ ቢሄቪየርህን፣ ፐርሰናሊቲህን። ይህን አመለካከትህን መቀየር ከፈለግ ወደ ተግባር መግባት አለብህ። ለራስህ እኔ ኮንፊደንስ አለኝ ስላልክ ብቻ የሚቀየር ነገር የለም። ይህን ነገር ልማድህ ማድረግ አለብህ። ዛሬ እየፈራህ አንድ ስቴፕ የሆነ ተግባር ብትፈጽም አእምሮ ይሄን በቀላል አያየው። ለቀጣይ ተግባር ያነሳሳል። ደግመህ ደጋግመህ አክሽን ፈጽም። ሪስክ ውሰድ። ደፋር ነኝ የሚል አይደንቲቲ ገንባ። ከዛ ሁሉም ተግባር ይህን እምነትህ ይከተላል።